እኔ ትላንት የነበርኩበት ቦታ ላይ አቋለሁኝ ያለፍኩበትን ህይወት አጋጣሚ ደግሞ እኔ ታች የመጨረሻው ታች ድረስ ጎዳና ተዳዳሪ ህይወት የጎዳና ተዳዳሪነትን ህይወት እስከመኖር ድረስ ታች ወርጃ አይቻለሁና በዛ ሰዓት የምፈልጋቸው ነገሮች አሉ እንደኔ በወቅቱ እንደኔ ከተሳካላቸው ሰዎች ላገኝ የምፈልገው ነገር አለና ያንን ሳጣ ስለነበረ እኔ ላገኘው ፈልገው የነበረውን ሌሎችን መንፈግ አልፈልግም። ሌላው ሁለተኛው ምክንያቴ ይሄ ለራሴ ብቻ መኖር ፍላጎት የለኝምና የኔ የምኖረው ኑሮ ለሰዎች ሪፍሌክት ማድረግ ወይም እኔ የኖርኩትን እኔ ያለፍኩበትን መንገድ ሌሎችም ኑረው እኔ የደረስኩበት ቦታ ላይ እንዲደርሱ ስለምፈልግ እያንዳንዱን ስሜቴን ነው ያው ከስራ ጋር ካለ ጫና በስራ በሚመጣ ጫና ምክንያት ሁሉንም በየቀኑ ማሳወቅ ባልችልም ማሳየት ፍላጎት ስለነበረኝ ነው ሁለቱ ላይ በተለይ ፌስቡክ እና ቲክቶክ ላይ በሰፊው ተሳትፎ የነበረኝ።